የእንሽርት ውሃው ቀንሷል ተብለሻል። ይሄ ብዙ ጊዜ ሊያጋጥም የሚችል ነገር ነው። ግን ሁል ጊዜ መታወቅ ያለበት ምክንያቱ የቀነሰበት ምክንያት የተለያየ ሊሆን ይችላል። ከዛም ውስጥ ጽንሱ ላይ የሚኖር የአፈጣጠር ችግር፣ እናትየው በቂ ፈሳሽ ማትወስድ ከሆነ ወይም ደግሞ ይህ እንግዲህ ልጁ ካረጀ የእንሽርት ውሃው መጠን ይቀንሳል። የእንሽርት ውሃው አብዛኛው የሚመጣው ከጽንሱ ወይም ደግሞ ከልጅሽ ሽንት ነው። ስለዚህ እዛ ጋር የሚከሰቱ የተለያዩ የአፈጣጠር ችግሮች የእንሽርት ውሃን እንዲያንሱ ሊያረጉት ይችላሉ። ስለዚህ መፍትሄው የሚሆነው ምክንያቱ በታወቀበት መልኩ ይሆናል ማለት ነው። እርግዝናው ላይ የእንግዲው ልጅ አርጅቶ ከሆነ የእንሽርት ውሃው ያንስ ያ ጽንስ በግድ መወለድ ይኖርበታል ማለት ነው፣ ጊዜው ቢደርስም ባይደርስም። ከዛ ውጭ ግን የእንሽርት ውሃው ያነሰው እናትየው በቂ ፈሳሽ ስላልወሰደች ከሆነ የእናትየው የምትወስደው በቂ ፈሳሽ በማስተካከል መጠኑ ሊስተካከል ይችላል። ይህም ተከታታይ የሆነ የቅርብ የሕክምና ክትትል ይፈልጋል። ቅድም ከጠቀስናቸው ውስጥ የመጨረሻው ምክንያት ጽንሱ ላይ ያለ የአፈጣጠር ችግር ከሆነ እንደ ችግሩ ስፋትና የአይነት ሕክምናው ሊለያይ ይችላል። ከነዚህ ጋር የተያዙ ጥያቄዎች ካሉሽ ኮመንት ሴክሽን ላይ ያስቀምጡልን። እኛን ለማማከር የዊኬር መተግበሪያ ከፕሌይ ስቶር ላይ በማውረድ ልታማክሩ ትችላላችሁ። እናመሰግናለን።